የትም ያልሰማችኋቸውን የተወሰኑ መረጃዎች ላጋራችሁ። ብዙዎቻችሁ እንደምታስታውሱት ከኮሪደር ልማት ጋር በተገናኘ ብዙ ለውጦች ተከናውነዋል በአንድም በሌላ መልኩ። በቅርቡ ደግሞ ብዙ እንደ ፕሮጀክት ተይዞ የሚካሄድባቸውን በቀናት ውስጥ የተወሰኑ ነገሮችን ልንገራቸው። ለምሳሌ ከመኪና መሸጫዎች ጋር በተያያዘ ሁሉም የመኪና መሸጫዎች ከአዲስ አበባ የመውጣት እድሉ ሊኖራቸው ይችላል። ዘመናዊ ራሱን የቻለ የመኪና መሸጫ ወይም ማሳያ ሞሎች ይገነባሉ። ዝርዝሩን እመጣበታለሁ። ሁለተኛ ከጥቃቅንና አነስተኛ ማህበራት ጋር ንግድ ላይ ከተሰማሩ ማህበራት ጋር በተያያዘ ወደ ሞል ኮንሰፕት እንዲመጣ እየታሰበ ይገኛል፣ ወይም ደግሞ በቅርቡ ይጀመራል ስራ። ሶስተኛው ደግሞ ሰንዴ ማርኬት ታውቃላችሁ ብዙዎቻችሁ። የሰንዴ ማርኬትን የቢዝነስ ሞዳሊቲ ወደ ሞል ኮንሰፕት ተቀይሮ ኢዚሊ ሰዎች ተከራይተው አንድ ቀን ሁለት ቀን ተገበያይተው ወይም ደግሞ ሽጠው የሚሄዱበት አማራጭ በቅርቡ ላውንች ይደረጋል። በዚህ አካውንት ከዚህ በኋላ ምን አስቤያለሁ፣ ከኔ ስራ ጋር የተያያዙ መረጃዎችን ላጋራችሁ፣ ቢዝነሶችን ሪቪው ላደርግ አስቤያለሁ። ከኔ ጋር የሚያያዙ ድርጅቶችን በሚመለከት ደግሞ ኦሬዲ የድርጅቱ ኦፊሻል ፔጆች እነዛን መረጃ ይዘው ይቀጥላሉ። ይሄ ግን ሁላችንም ሀሳብ የምንለዋወጥበት ጤናማ መረጃ ሼር የምንደራረግበት ይሆናል። ቀጥሎ በሜንስትሪም ሚዲያዎች በመደበኛ መልክ ደግሞ ከ15 ቀን ባልበለጠ ጊዜ ውስጥ ሰፋፊ መረጃዎችን ይዤላችሁ እመጣለሁኝ።